الحمد لله والصلاة والسلام على رسول الله وعلى آله وصحبه وله بعد. السلام عليكم ورحمة الله وبركاته. سورة يونس ቁጥር የአንቀጽ ቁጥር 54 ላይ ነው የደረስነው። أعوذ بالله من الشيطان الرجيم. قال الله تعالى: ولو أن لكل نفس ظلمت ما في الأرض لافتدت به. ግፈኛ ለሆነች ነፍስ ሁሉ ቢሆንላት ምድር ላይ ያለ ሀብት ሁሉ ለሷ ቢሆንላት በቂያማ ዕለት ያንን ገንዘብ ከፍላ ራሷን ባዳነች ነበር ይላል አላህ። ወአሰሩ ነዳማ ጸጸትን ይደብቃሉ ሙሽሪኮች በዛ ጊዜ ቅጣቱን ሲያዩ። ለማ ረአው አልዓዛብ ለነሱ የተዘጋጀውን ቅጣት ሲያዩ በውስጣቸው የሚሰማቸውን ነዳማና ጸጸት ግልጽ አያወጡትም። ወቁድየ በይነሁም በመካከላቸው ይፈረዳል ቢልቂስቲ በፍትህ አላህ ስብሓነሁ ወተዓላ በፍትህ ፍርዱን ይፈርዳቸዋል። ወሁም ላ ዩዝለሙን እነሱም የማይበደሉ ሲሆኑ አለ አላህ። አላ ንቁ አዋጅ ኢነ ሊላሂ ማ ፊ ሰማዋት ወልአርድ በሰማያትና በምድር ውስጥ ያሉ ነገሮች ሁሉ ለአላህ ናቸው። የፈጠራቸው የሚቆጣጠራቸው ባለቤታቸው አላህ ስብሓነሁ ወተዓላ ነው። አላ አሁንም ንቁ ኢነ ወዕደላሂ ሐቅ የአላሁ ስብሓነሁ ወተዓላ ቃል ሐቅ ነው፣ የሚቀር ነገር አይደለም። ወላኪን አክሰረሁም ላ ያዕለሙን ነገር ግን አብዛኞች አያውቁም ሐቅ መሆኑን። አላህ ሞቶ መነሳት አለ ብሎ ቃል ገብቷል። ያ የሚቀር ነገር አይደለም። ሁወ ዩሕዪ አላህ ሕያው ያደርጋል፣ ይፈጥራል፣ ያልነበረን ነገር ያስገኛል። ወዩሚቱ እንደዚሁም ይገላል። ወኢለይሂ ቱርጀዑን ወደ እሱ ብቻ ትመለሳላችሁ። መጨረሻ ላይ የውመል ባዕስ ወደ አላህ ስብሓነሁ ወተዓላ ብቻ ነው የምትቀርቡት የምትመለሱት። ያ አዩሃ ናስ እናንተ ሰዎች ቀድ ጃአትኩም መውዒዛ በእርግጥ ተግሳጽ መጥታችኋለች። ሚን ረቢኩም ተጌታችሁ የሆነች ተግሳጽ ወደ እናንተ መጥታለች። ወሽፋኡን ሊማ ፊ ሱዱር ደረቶች ውስጥ ያሉን በሽታዎች የሚፈውስና የሚያድን የሆነ መድኃኒትም ወደ እናንተ መጥቷል። ወሁደን መመሪያም ወራሕመቱን እዝነት ሊልሙእሚኒን ለእነዚያ ላመኑና ለተቀበሉ ሰዎች ራሕማ እንደዚሁም መመሪያ የሆነ ነገር ከአላህ በኩል መጥቷል። እሱም ምንድን ነው? ቁርአን ማለት ነው። ቁል ብለህ በል ቢፈድሊላህ በአላህ ስብሓነሁ ወተዓላ ትሩፋት ወቢረሕመቲህ እንደዚሁም በአላህ ስብሓነሁ ወተዓላ እዝነት ፈቢዛሊከ በዚህ ፈልየፍረሑ ይደሰቱ። ፈቢዛሊከ አልፈድል ወረሕማ አላህ በሰጣቸው ትሩፋትና እዝነት ሊደሰቱ ይገባል። በሐቂቃ ሊደሰቱበት የሚገባው ነገር ቢኖር ይሄ ከአላህ በኩል የተቸረው ስጦታ ቁርአን ነው ይላል። ሁወ ኸይሩ ሚማ የጅመዑን የሰው ልጆች ዱንያ ላይ ከሚሰበስቧቸው ቁሶች ሁሉ በላጭ የሆነ ነገር ነው። አንተ ይዘህላቸው የመጣኸው ቁርአን ዱንያ ላይ አለ ከተባለ ነገር ሁሉ በላጭና ምንም ተወዳዳሪ የሌለው ነገር ነው ይላል አላህ። ቁል ብለህ በል አረአይቱም ንገሩኝ እስኪ በላቸው ማ አንዘለ ላሁ ለኩም አላህ ስብሓነሁ ወተዓላ ለእናንተ ያወረደላችሁ ነገር ሚን ሪዝቂን ከሲሳይ አላህ ከሰማይ ዝናብን አዝንቦ መሬት ላይ በቃዮችን አብቅሎ ሲሳዮችን የምትመገቧቸውን ነገሮች አላህ ፈጥሮላችኋል። ፈጀዐልቱም ሚንሁ እናንተ ከዛ ሲሳይ ያደረጋችሁ ሐራመን ወሐላላ የተፈቀደና የተከለከለ ይሄን መመገብ ክልክል ነው፣ ይሄን ሐላል ነው እያላችሁ በራሳችሁ መደባችሁ። ቁል ብለህ በል አላሁ አዲነ ለኩም ይህንን ስራችሁን ድርጊታችሁን አላህ ስብሓነሁ ወተዓላ ፈቅዶላችኋልን? እሱ ፈቅዶላችሁ ነው ይሄ ሀዛ ሐላል ወሀዛ ሐራም እያላችሁ የምትመድቡት? አም ዐለላሂ ተፍተሩን
ወይንስ በአላህ ስብሓነሁ ወተዓላ ላይ ቅጥፈትን እየቀጠፋችሁ ውሸትን እየተናገራችሁ ነው? ወማ ظن الذين يفترون እነዚያ የሚቀጥፉ የሆኑ ሰዎች ምንድን ነው ጥርጣሬያቸው? على الله الكذب በአላህ ላይ ውሸትን የሚቀጥፉ እሱ ሐራም ያላደረገውን ነገር ሐራም ብለው የሚሰይሙ እንደዚሁም ሌሎችንም ነገሮች በአላህ ላይ የሚቀጥፉ የሆኑ ሰዎች ጥርጣሬያቸው ምንድን ነው? የውመል ቂያማ በቂያማ ዕለት ወደፊት ምን ይገጥመናል ብለው ነው። አላህ አይቀጣም ብለው ጠርጥረው ይሆን? ይሄ ጠርጥረው ከሆነ ተሳስተዋል፣ ይቀጣሉ፣ እርምጃ ይወሰድባቸዋል። ኢነላህ አላህ እኮ ለዙ ፈድሊን ዐለ ናስ በሰዎች ላይ የትሩፋት ባለቤት ነው። አላህ ጥፋተኞችን እያየ ነገር ግን ቅጣትን ያዘገያል። በዚህም ቻይ የሆነ ጌታ ነው። ወዲያው እርምጃ መውሰድ እየቻለ ሰፊ ጊዜ ይሰጣቸዋል። ወይም ለዙ ፈድሊን ዐለ ናስ በአጠቃላይ አላህ ስብሓነሁ ወተዓላ በሰጣቸው ኒዕማ የጸጋ ባለቤት ነው። ሐላል የሆኑ ነገሮችን አመቻችቶ ፈጥሮ እንዲጠቀሙ አድርጓቸዋል። ወላኪን አክሰረሁም ላ የሽኩሩን አብዛኞቹ ግን ይህን የተሰጡትን ትሩፋት አመስጋኞች አይደሉም ይላል አላህ። ትናንት ቀራነው ላይ እንግዲህ በቂያማ ዙሪያ ላይ ብዙ ነገሮች ብለዋል። በቂያማ ያላመኑ ሰዎች መታ ሀዘል ወዕዱ ኢን ኩንቱም ሷዲቂን መቼ ነው ቀኑን ንገረኝ እውነት ከሆነ እያሉ መልእክተኛውን እንደሚጠይቁ አይተናል። ወየስተንቢኡነከ አሐቁን ቁል ኢ ወረቢ ኢነሁ ለሐቅ እስቲ ስለምታወራው ነገር አስረዳን፣ እስቲ ንገረን እውነት ነው እያሉ ጠይቀው አዎ እውነት ነው በላቸው ምልህ ንገራቸው ብሎ አላህ ስብሓነሁ ወተዓላ ለመልእክተኛው አዟቸዋል። እናንተም በዛ ዕለት ወማ አንቱም ቢሙዕጂዚን ከዛ ቀን ማምለጥ እንደማትችሉ ይሄም ይነገራቸው ብሏል አላህ። እና በዛ ዕለት ጥፋተኞች፣ ከሃዲዎች፣ ሙሽሪኮች በዛች በቂያማ ዕለት ጌታ ፊት አላህ ስብሓነሁ ወተዓላ ዘንዳ በሚቀርቡበት ጊዜ ያላቸውን ፍላጎትና ምኞት አላህ ሲገልጽ ምን አለ? ወለው አነ ሊኩሊ ነፍሲን ظለመት ፊል አርድ ማ ፊል አርድ ግፈኛ ለሆነች ነፍስ ሁሉ ቢልኩፍሪ ወሽርኪ ወገይሪሂማ በአላህ በመካድ በማጋራት ሌሎችንም ጥፋቶች በማጥፋት ግፈኛ ራሷን የበደለች ለሆነች ነፍስ ሁሉ ቢሆንላት ማፊ አርድ በምድር ውስጥ ያለ ሀብት ሁሉ እንደው ወርቅ ሆኖ በአጠቃላይ ሚለው አርድ ذهبا እንደሚለው ሌላ ቦታ ላይ ምድርን የሚሞላ ወርቅ በዛ ቀን አይሳካም እንጂ ጅለው የምትለው ነገር ሐርፉ ምትናኢ ናት። ይሄ የሚሳካ አይደለም። ምድርን የሚሞላ ሀብት ለነሱ መሆን አይችልም። ግን ቢሆን ምድርን የሚሞላ ሀብት ቢሰጣቸው ዱንያ ላይ እንደነበረው አይሰስቱ ነበር። ዱንያ ላይ ለምሳሌ ሰው ሀብት ይሰስታል፣ ቡኽል አለበት። የዛ ቀን ግን ከቅጣቱ ክብሪት የተነሳ ያን ሁሉ ምድርን የሚሞላን ወርቅ ይሄው ሰጠን ከእሳቱ እንዳን ብለው ፈቃደኞች ሆኑ ነበር። ለፍተደት ቢህ ነፍስሃ ራሷን በዛ ዕለት በሄን ሀብት ከፍላ ታዲን ነበር። ግን ከመጀመሪያ ነገሩ አይሳካም። ምድርን የሚሞላ ሀብት ማንም ሰው ማግኘት አይችልም። ቢያገኝም ደግሞ ጉዳዩ በገንዘብ የሚቀየር ጉዳይ አይደለም፣ የአኸራ ጉዳይ። ኢዛ ቃመት ልቅያማ የወዱ ልካፊሩ ለው ይፍተዳ ምን ዓዛቢላሂ ቢሚልኢ ልአርድ ደሃባ። ይህን ይመኛል፣ ይወዳል፣ ይፈልጋል፣ ወላኪን የሚሳካ አይደለም።